ሰላም 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 ውድና የተከበራችሁ የሀገርዬ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ ወይ? አላችሁልኝ ወይ? አለሁላችሁ። ክብሩ ይስፋ ለመድኃኔዓለም። ያው እንግዲህ ሰሞኑን ጠፍቼ ነበር። አሁን ተመልሼ መጥቻለሁ በቪዲዮ ማለት ነው። ከአሁን በኋላ የምታገኙኝ በዚህ ነው። አንዳንዴ ደግሞ ላይቭ ገብቼ እንጫወታለን። የምናወራው ነገር ካለ እናወራለን ማለት ነው ወዶችዬ። እና አሁን ዛሬ ደግሞ የፊት ማክስ ነው ማሳያችሁ። ከዚህ በፊት በዚህ ቡና ሳይሆን ይሄ የተፈጨ ቡና ነው። ኑስካፌ ሳይሆን ይሄ ጠርሙሱ የለም ቡና የሚሸጠው በሱ ነበር የሰራሁት። ብዙ ልጆች ግን በሱ ኮመንት ላይ ገብታችሁ ማለት ነው የሚፈጨው ቡና አይሆንም ወይ የቤቱ የሚዘጋጀው ነው ያላችሁ። ይሆናል። ይኸውላችሁ ይሄን አሁን የተፈጨ ነው። ተፈጭቶ እንትን ብየዋለሁ፣ ነፍቼዋለሁ ትንሽ እንዳይቆረቁር ብዬ ማለት ያው ፊታችሁ ላይ ስትቀቡ ይቆረቁራል አንዳንድ ካለበት መፍጫችሁ በደንብ የማይፈጭ ከሆነ ማለት ነው። ይሄ ግን ፈጭቼው እንትን ያለ ነው። ቦንፊት በትንሽ ቦንፊት ነፍቼዋለሁ ማለት ነው። እና እንቁላልም አለኝ። ይሄን እንቁላል ደግሞ እንትኑን ቢጫውን ፓርት አንጠቀምም፣ እንትኑን ነው የምንጠቀመው። አስኳሉን አንጠቀመው፣ ውሃውን ከለር ነው የምንጠቀመው ማለት ነው። እና በሶፍት ነው ደግሞ የዛሬ ማሳያችሁ። ከዚህ በፊት ለጠየቃችሁን ጥያቄ ለሁላችሁ መልስ ነው ማለት ነው። በዚህ በኢትዮጵያ ቡና ይሆናል ማለት ነው። ያው በዚህና ይሄን ቀላቅላችሁ መቀባት ትችላላችሁ። በጣም ፊት ያጠራል። ማንኛውም ሰው ያውቀዋል ማለት ነው። አዲስ ነገር አይደለም። በማርያም እውነትሽን ነው ንገሪኝ ያለችኝም ልጅ አለች። አዎ ያጠራል። መማል ምናምን ነገር አያስፈልግም። ምክንያቱም እኔ በፊቴ ላይ እየተቀባው እያሳየው ነው እንጂ ዝም ብዬ ቪዲዮ ሰርች አይደለም የለቀኩት ማለት ነው። እና ወዶችዬ ለማንኛውም አሁን ወደ እንትኑ ስንሄድ ማለት ነው እዚች ጋር እንቁላል አለኝ። ቢጫው ፓርት እንዳይገባባችሁ እንትን በሉት ማለት ነው። ለማንኛውም እና ይኸውላችሁ ቢጫውን ፓርት እንደዚህ አውጥቼዋለሁ ማለት ነው። ይሄኛው ይሄ ውሃ ከለሩን ያደረኩበት ማለት ነው። ከዛም በኋላ ይሄን እናዋህደዋለን ማለት ነው አንድ ላይ። ቡና እናንተ የምትፈልጉትን ይበቃኛል የምትሉትን ማድረግ ትችላላችሁ ማለት ነው ወዶች። እና ውዶች ማለት ነው እዚህ ጋር እንግዲህ ሶፍት ያስፈልጋችኋል። ሶፍት እንደዚህ ቆራርጣችሁ አስቀምጣችሁ ማለት ነው። ከዛም በኋላ ሶፍቱን እንደዚህ ተቆራርጣችሁ እንትን ያው እንግዲህ
ይኸውላችሁ ውዶችዬ በደንብ ነው የደረቀው። በደንብ እንትን ነው ጥንክር ብሎ ነው የደረቀው ማለት ነው። ስታነሱ ቀስ ቀስ እያላችሁ አንሱ። ምክንያቱም ጸጉር ላለባችሁ ልጆች ፊታችሁ ላይ ትንሽ ስለሚያነሳው እንትን ይላችሁ ይችላል። ግን ቢያነሳላችሁ ደግሞ ለእናንተ ጥሩ ነው። ጸጉር ላይ ፊት ሲኖር ጥሩ አይደለም ማለት ነው። አብሶ ሜካፕ ለምትጠቀሙ ልጆች ጸጉራችሁ ፊታችሁ ላይ እንትን ባይኖር የተመረጠ ነው ጸጉር ማለት ነው። ጥርግ አድርጎ ነው የሚያነሳው እና ብጉር ምናምን ነገር ያነሳል፣ ቆሻሻ ያነሳል። አብሶ እዚህ አፍንጫችሁ ጋር ጠቃጠቆ ላለባችሁ ልጆች፣ ምግብ ለምትሰሩ ልጆች ብድግ ነው የሚያደርገው ማለት ነው። ተጠቀሙት። ይኸውላችሁ ጽድት ይላል። እንዲህ ራሱ ታነሱ ታያችሁ ለውጡ እና ስታጣው ደግሞ የበለጠ ደግሞ ታዩታላችሁ ማለት ነው። ልጆች እየተጠቀሙት ታመሰግኑኛላችሁ። እንግዲህ ይሄ ቪዲዮን እንግዲህ እንዳታልፉት ላይክ እያደረጋችሁ ሂዱ። እሺ ልጆች ውዶችዬ ተጠብ ብዬ መጥቻለሁ ማለት ነው። ያው ፊቴን እንደምታዩት እንዴት ጥርት እንዳለ እንግዲህ እዩት። አሁን በሳምንት ሰራላችሁ ታዩታላችሁ ማለት ነው። ይኸውላችሁ እስከነ ውሃ የመጣሁት እንድታዩት ነው፣ እንድታምኑ ማለት ነው። ያው እንዴት አያችኋት ፊት እንዴት ፍክት እንደሚያደርግ። አይኔ ደግሞ የቀዳው ስለማስነጥስ ነው። ሻወር 3 ያስነጥሰኛል ሳይንስ ስላለብኝ ማለት ነው። እና ለዛ ነው እላችኋለሁ ውዶችዬ። እና እንዴት አያችሁት? ከተመቻችሁ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰላም ተከታተሉኝ። አመሰግናለሁ። ባይ ባይ። በሚቀጥለው ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ።